ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ከትንሽ መጥፋት በኋላ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ሚዲያ ላይ ዘወር ዘወር ስል ብዙ አዳዲስ ነገሮች አሉ፣ አዳዲስ የተፈጠሩ ነገሮች አሉና ከነዛ መሃል ይሄ ነገር በየቲክቶኩ በየዩቲዩቡ እየተራገበ አየሁትና እኔም እንደ አንድ ሚዲያ ተጠቃሚ እንደ አንድ ሰው ከብዙ ካየሁት ነገር ትንሽ ነገር ለማለት ወደድኩና እኛ ሙስሊሞች የሆነ ሰው ተበደልኩ ብሎ ሲመጣ ፍርድ ከመስጠት ቀድመን ሁሉንም ነገር በደንብ ማዳመጥና መረዳት አለብን። ሙቤ ትልቅ ሰው ነህ፣ በእድሜም በሚዲያም ትልቅ ሰው ነህ እና አንድ ሰው ሁሉ ነገር አመቸኝ፣ ሁሉ ነገር ተመቸኝ ብሎ ሰዎችን ለመጣል ወይንም ለማሸማቀቅ ወይንም የሆነ ነገር ማድረግ ተገቢ አይደለም። እነዚህ ልጆች አንተ እንደምትለው ስልክ አላናገረኝ አሉ፣ ስልክ እንደዚህ አሉ ብለሃል። ደግመህ ወይንም በተለያየ ነገር መሞከር ማለት ነበረብህ። እንደገና ደግሞ እነዚህ ልጆች ብሩ ከተበላን 3 ዓመት 4 ዓመት 5 ዓመት ምናምን አሉ እና እስከዛሬ ድረስ የት ነበሩ? ቲክቶክ ዩቲዩብ የመጣው ዛሬ ብቻ ነው? እኔ አንዳንድ ጊዜ ማለት ብዙ ጊዜ አንዳንድ ሰዎች ብዙ ተከታይ አለን፣ ብዙ አድማጭ አለን ብለው በቃ እንደፈለጉ እንትን የሚሉበት ነገር አለና ምናልባት እነዚህ ልጆች አጥፍተው ሊሆን ይችላል፣ ስህተት ሰርተው ሊኖር ይችላል፣ የሰው ገንዘብ ኑሮባቸው ሊሆን ይችላል። የለባቸውም አይደለም። የእህቶቻችን ገንዘብም ይበሉ እያልኩም አይደለም። ማንም ሰው የሰራበትን የለፋበትን ገንዘብ እንዲበላበት ማንም አይፈልግም። ሁሉም ሰው የላቡን ነው መብላት ያለበት፣ የላቡን ነው ሰርቶ ማግኘት ያለበት እንጂ የማንንም ሌላ ሰው የለፋበትን እንዲበላ ማንም የሚፈልግ የለም። በተለይ እህቶቻችንን ገንዘብ ማለት ነው። ግን እኔ ከታዘብኩት በእርግጥ የተበላው የእህቶቻችን ገንዘብ ቢሆንም እነኞቹ እህቶቻችን አይደሉም እና አሊስ እነ ሰዓዲስ ወንድሞቻችን አይደሉም ማለት። እኔ በነገራችን ላይ ወላሂ ክብር የሚባል ነገር አለ፣ የሰው ልጅ ማለት ነው። ስም የሚባል ነገር አለ ማለት ቆይ እንትን እኮ የሚባል አለ፣ ይሄ እሴት የሚባል ነገር አለ፣ ባህል የሚባል ነገር አለ። የሰው ልጅ ሽምግልና የሚባል ነገር አለ። በቃ የሰውን ነውር በቃ ሆን ብሎ ተከታትሎ ሚዲያ ላይ ማውጣት ምን ማለት ነው? ሙባረክ አሁን ማለት ሽማግሌ ተልከሃል ደጋግመህ መላክ ምናምን ሲገባህ በቃ እምቢ ብለውኛል ሚዲያ ላይ ዘረገፍከው። ምናልባት አሁን እነዚህ ልጆች ለተወሰነ ጊዜ የሆነ ነገር እንትን ሊላቸው ይችላል። ምናልባት ለመጣል ወይንም ከሚዲያ ለማጥፋት ሊሆን ይችላል። እነሱ ደግሞ ሊያጠነክራቸው ይችላል እና እኔ እንደዚህ አይነት ነገር በተለይ ሙስሊም ነን የዲን አዋቂ ነን እያልክ ከሆነ ፍትሃዊ ነው መሆን ያለብህ። ገና ብዙ ተከታይ አለኝ፣ ገና ብዙ እሰማለሁ ብለህ እንደዚህ አይነት ነገር ማድረግ ማለት የሰው ልጅ ደካማ ጎኑንም
ብቻ አይደለም መከታተል ያለብህ። እነዚህ ልጆች ለሚዲያ እንደውም ለብዙ ለከሚሴ ለወሎ ዩቱበሮች እና አሜሪቶብ እና በጣም ብዙ ልጆች ከነዚህ ልጆች ነው ዩቱብ እየተማሩና እያዩ ዩቱበር የሆኑት እና በጣም ጠንካራ ጎበዝ ልጆች ናቸው። ከሰው አይደርሱ ራሳቸውን ችለው እንትን የሚሉ ሰዎች ናቸው። በነገራችን ላይ አሁን ጊዜ የሚወደደው እንደዚህ አንዱን ነውር ያንዱን እንትን መከታተል ማዝ ምን ማለት ነው እንጂ የሚፈልገው እነዚህ ልጆች ገንዘብ በልተው ከሆነ የሀገራችን ባህል አለ፣ እሴት አለ፣ ወንድሞቻችን ናቸው። የሰው ነውር ተከታትለህ ሚዲያ ላይ ስላወጣህ አንተን ደግሞ አላህ ነገ ያንተን ነውር ምናልባት የሁላችንም ቤት አላህ ነውራችንን እየሸፈነልን በእያንዳንዱ ቤት በእያንዳንዱ ጓዳ የሆነ ነውር የሆነ ስህተት አለ፣ የሆነ ወንጀል አለ። ያንን ወንጀል ግን አላህ ረብል ዓለሚን እየሸፈነልን እንደገና ደግሞ እንትን እያልን ነው እንጂ አሁን በነገራችን ላይ እንደዚህ አንተ ዩቱብ ላይ ቲክቶክ ላይ ያወጣህ እንደዚህ አሳታቸው እንደዚህ አስፈራርታቸው ምናምን ልጆቹ ገንዘብ ሊሰጡ አይችሉም። ምንድነህ አንተ? ፍርድ ቤት ነህ? ዳኛ ነህ? ፖሊስ ነህ? ምንድነህ? እሺ እንደዚህ አረካቸው ምንድነው የሚገኘው? እኔ በጣም ነው የሚገርመኝ ሚዲያ ላይ ወጥቶ እንደዚህ ቆይ ወይን ፍርድ ቤት እየተከሰሰ ነው። ፍርድ ቤት እየተከሰሰ ከሆነ ሰየው ህግ ከሆነ ማለት ነው። በህግ ከሆነ ሄደው ህግ አለብህ ወይ የለብህም ወይ ብሎ በማስረጃ እንትን ሊል ይችላል። ርሲት ይባል ነገር አለ። ርሲት የዛሬ 10 ዓመት ርሲት እስካስቀመጡት ሲቀመጥ የለ ይቀመጣል እኮ። ርሲት ማስረጃ ሊሆን አይችልም። እነዚህ ሰዎች ያንን ገንዘብ መልሰው ሊሆን ይችላል። እኔ ለምሳሌ እዚህ ሀገር ሁኔ ወደ ኢትዮጵያ ብር ብልክ ርሲቱ ስልክ ላይ ጋር ላይ ከተቀመጠ ያ ርሲት እንትን ሊሆነኝ አይችልም። ርሲት መረጃ ሊሆናቸው የሚችለው የነሱ አውጥተው ያደረሱበት እንትን ካላቸው ነው እንጂ እንደዚህ አይነት ሙስሊም እህት ወንድሞቻችንን ለማጣላት፣ ለማለያየት፣ ለመስበር፣ አንገት ለማስደፋት ባናረግ ጥሩ ነው። ዱንያ ናት፣ ነገ ያጣሉ። ምናልባት እኒህ ልጆች አጥተው ከሆነ ከስረው ከሆነ ሊሆን ይችላል። ነገ ደግሞ የተሻለ ጊዜ ሊመጣ ይችላል። ልጆች ያገኛሉ። ኢትዮጵያ ነው ያሉት። የኢትዮጵያ ኑሮ አብዛኛው ይታወቃል። ሀገራችን የሚፈጠረው ነገር አይታወቅም። ቀስ ብለህ እህቶችህን ወንድሞችህን በደንብ እንትን ብለህ ብታረግ ነው የምለው። እኔ በጣም ብዙ ነገር እታዘባለሁ። የሚገርማቸው ነገር አሁን በባለፈ አንዳንድ ጊዜ ሰዎች አጨብጫቢን ነው የሚወዱት እንጂ አስያ ጋር በጣም ወዳጅ ነበሩ። የሚገርማቸው ቪዲዮም አለኝ። ላይቭ እሱ ሲገባ እሷ ትመጣለች። እሷ ጋር በቃ እንትን ብለው ነበር የሚገቡትና ግን ከሱ ጋር ያኔ እሱ ጋር እሱ በሚለው መንገድ ያልሄድለት ስትል በራሷ መንገድ ስከድ እሷ ላይ የተለያየ ታርጋ ለጠፈ፣ የተለያየ እንትን አላ እንጂ በፊት ወዳጅነታቸው ምናቸው ሁሉም ሰው የሚያውቀው ነገር ነበርና አንዳንድ ጊዜ በቃ ሚዲያ ላይ የሚወራና የግል ወሬ አንድ መሆን የለበትም። እኔ አዋቂ ሆኜ ሳይሆን እኔ እህቶች ገንዘባቸውን ይበሉ ብሌ ሳይሆን ግን እንደዚህ አይነት ነገር ባይደረግ ባይነኝ። ለልጆቹ ለባለ ገንዘቦቹ የሚያመጣው ትርፍ የለውም። ምንም የሚያመጣው ነገር የለውም። እነዚህ ልጆች እንደዚህ ተተባሉ ገንዘብ ከሌላቸው የላቸውም። አላቸው ኑሯቸው ደግሞ ኑሯቸው አውቀው ለመብላት ፈልገው ከሆነም ሙባረክ ቲክቶክ ላይ እንደዛ ስላለ ለልጆቹ የሚሰጡት ነገር አላቸው ብዬ አላምንም። ህግ አላደሉ እሱ የራሱ ኢሮፕ ሀገር ቁጭ ብሎ በሚዲያው እንደዛ ስላለ ማንም ሰው እንትን የሚለው ነገር አይኖርም ባይነኝ።
ለማንኛውም ውድ ቤተሰቦቼ የምወዳችሁና የማከብራችሁ ዛሬ ካየሁትና ከታዘብኩት ነው። ሌላ ጊዜ በሌላ ቪዲዮ እመለሳለሁኝ። አላህ ገንዘባችንን የሰራነውን ለሰው አይበልብን። የኛንም የተበተነውን ገንዘብ አላህ ይሰብስብልን። እጃችንን ላይ በረካ አላህ ያድርግልን። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ላይክ ሼር ማድረግ እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።